ሰላም እንዴት ናችሁ ቤተሰቦች? በእምነት ነኝ። ብዙዎቻችሁ በቲክቶክ ታውቁኛላችሁ። አሁን ደግሞ በዩቲዩብ ተከስቻለሁ። ብዙ ነገር አነሳለሁ በዩቲዩብ ቻናሌ። እንዝናናለን፣ መረጃ እንለዋወጣለን። ብዙዎቻችሁ የት ነሽ እያላችሁኝ ነበረ በተለያየ የሶሻል ሚዲያ አማራጮች። የት እንዳለው ብቻ አይደለም በዛሬ ቪዲዮአችን የምነግራችሁ እንዴትም እንደመጣው አወራችኋለሁ። አብራችሁኝ ቆዩ። ቻናሌን ሰብስክራይብ ማድረግ እንዳይረሳ። ብዙ ነገር ታገኙበታላችሁ። መጣሁ። በእርግጠኝነት አንዳንዶቻችሁ የት እንዳለው ሳትገምቱ ወይም ደግሞ ሳታውቁ አትቀሩም። አሜሪካ ነው ያለሁትኝ። አዎ አሜሪካ ናሽቪል ይባላል የምኖርበት ከተማ። ስቴቱ ደግሞ ቴኔሲ። በጣም በካንትሪ ሚውዚክ የሚታወቅ ከተማ ነው የምኖርበት ከተማ እና ብዙ ቱሪስቶች እዚህ ላይቭ ሙዚቃ ለማየት፣ ባችለር ፓሪ ለማድረግ፣ ለመዝናናት በጣም ብዙ ቱሪስት የሚመጣበት አካባቢ ነው። እንደ ዲኤምቪ ባይሆንም ብዙ ኢትዮጵያውያን እዚህ ከተማ ላይ ይኖራሉ። ሶ ናሽቪል ነው ያለሁትኝ። የመጣሁበት የቪዛ አይነት ኬ ቪዛ ይባላል። ፊዮንሲ ወይም ደግሞ በእጮኛ የቪዛ ታይፕ ነው ወደ አሜሪካ የመጣሁትኝ እና በጣም በሚገርም ሁኔታ የኔ ቪዛ ፕሮሰስ ተጀምሮ እስኪያልቅ ድረስ የፈጀው ጊዜ በጣም አጭር ነው። በ3 ወር ጊዜ ውስጥ ሁሉ ነገር አልቆ ኤምባሲ መግባት እንደምችል አውቄ ነበረ። ያው የመጀመሪያው ፕሮሰስ እንደምታውቁት እዚህ አሜሪካ የሚገኘው እጮኛችሁ ወይም የኔ እጮኛ አይ-29 የሚባል ፎርም ሞልቶ ያስገባል። ያ ፎርም እንግዲህ ስለኔም ስለሱ መረጃ የያዘ ፎርም ነው። ከዛ በኋላ እሱ ከገባ በኋላ ፕሮሰስ አድርጎ የተለያዩ ስቴፖችን አልፎ ኢትዮጵያ የሚገኘው የአሜሪካ ኤምባሲ ይላካል ማለት ነው። ይሄ ሂደት እንደ ሰው ይለያያል። ሁሉም ሰው ላይ ተመሳሳይ ጊዜ ይፈጃል ማለት አይደለም። ያው ስናስገባ የምነሳሳታቸው ነገሮች፣ ያላስገባናቸው ያላሟላናቸው ፎርሞች፣ መረጃዎች ሊኖሩ ስለሚችሉ ፕሮሰሱንም በዛው ልክ እነኚህ ነገሮች ሊያጓትቱ ይችላሉ። አጋጣሚ ሆኖ እኛ ካስገባን በኋላ ተጨማሪ ጥያቄ ስላልነበራቸው ነገሮች ስሙዝሊ ስለሄዱ በቀጥታ ወደ አሜሪካ ኤምባሲ ተልኮ የኔ ፕሮሰስ አጠቃላይ ተጀምሮ እስኪያልቅ እኔ እዚህ ሀገር እግሬ እስኪረግጥ ድረስ አጠቃላይ 6 ወር ነው የፈጀብኝ። ልክ አሜሪካ ኤምባሲ ቀጠሮ ማስያዝ እንደምችል ካወቅኩ ጊዜ በኋላ ነው እንደውም ረጅሙ ጊዜ ያለፈው ልላችሁ እችላለሁ። ምክንያቱም የተለያዩ ማሟላት ያለባችሁ ማስረጃዎች አሉ። ሪሌሽንሺፓችሁን እውነተኛ መሆኑን የሚያረጋግጡ ከዛም ባሻገር ደግሞ ሜዲካል እና የፖሊስ ከወንጀል ነፃ ሪከርዳችሁን የሚገልጽ እንደዚህ አይነት ነገሮች ስላሉ እነሱ ነገሮች ያው ጊዜ ስለሚፈልጉ የኢንተርቪው ጊዜን ትንሽ ረዘም አድርጌ እነኛን ኮሌክት እንዳደርግ ጊዜ እንዲኖረኝ አድርጌ ነበር እና ያ ጊዜ ነው እንደውም በዛ ያለ ጊዜ እንዲያልፍ ምክንያት የሆነው። እዚህ ጋር ግን እንድታውቁልኝ የምፈልገው ይሄ የኔ ኬዝ ነው። ሌላ ሰው ላይ ደግሞ ሌላ ስቶሪ ልትሰሙ ትችላላችሁ። 6 ወር፣ 1 ዓመት፣ 2 ዓመት እኔ ኢቨን እንኳን እዛ ለኢንተርቪው የሄዱክ ጊዜ በእኔ አይነት የቪዛ ታይፕ 2 ዓመት ቆይተው ኤምባሲ የገቡ ሰዎች አሉ። እንግዲህ በመሀል ምን እንደተፈጠረ ባላቅም ሊቆይ ይችላል የሚለውን እሱን በአይምሯችሁ ውስጥ እንድታስገቡት እንድታውቁት ፈልጋለሁ። እንደ ቪዛው ታይፕ ደግሞ የሚቆይበትም ጊዜ ሊረዝም ሊቀንስ ይችላል። ለምሳሌ በሜሬጅ የሚመጡ ሰዎች ትንሽ ከፊያንሴ ረዘም ያለ ጊዜን እንደሚጠብቁ ተመልክቻለሁ። ከዛ ውጭ በስኮላርሺፕ በአጭር ጊዜ ውስጥ ነው ለምሳሌ የኔ ወንድም የመጣው። እንደዚህ አይነት አጋጣሚዎች እድሎች አሉ። በነገራችሁ ላይ ስለ ስኮላርሺፕ ማወቅ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ወንድሜን ይዤው መጥቼ የእሱን ልምድ ያካፍላችኋል። ምክንያቱም በደንብ ነው የሚጠቅማችሁ። እሱ በራሱ ነው ሁሉን ነገር አጠናቆ መምጣት የቻለው እና እናንተን በራሳችሁ ማድረግ የምትችሉት ነገር እንደሆነ በሱ ማየት ትችላላችሁ። ምን አይነት ስቴፖችን እንደምታልፉ እሱ መጥቶ ያስረዳችኋል። እንፈልጋለን የምትሉ ኮሜንት ላይ አሳውቁኝ። ቻናሌንም ሰብስክራይብ ማድረግ እንዳትረሱ። እኔ አሜሪካ የመጣሁበት ጊዜ በጣም መልካም ነው ብዬ አስባለሁ። ምክንያቱም የሆነ የትራንዚሽን ጊዜ ነበረ እና ከባይደን ወደ ትራምፕ ስልጣን ሊተላለፍ አካባቢ ነው። እንደምታውቁት ደግሞ ትራምፕ በኢሚግሬሽን ጉዳይ በጣም ከባድ የሆነ አቋም ነው ያለው እና እሱ ስልጣን ሳይረከብ ስለሆነ የመጣሁትኝ ጥሩ ጊዜ ነው የመጣሁትኝ ብዬ እንዳስብ አድርጎኛል እና ምናልባትም እንደው ጊዜን አራዝሜ ቶሎ መምጣት ባልፈልግ የሆነ አዳዲስ ነገሮች ሊኖሩ ይችላሉ፣ ጉዞን የሚያስተጓጉሉ ነገሮች ሊኖሩ ይችላሉ እና ያ ሳይሆን ነው የመጣሁት። የሚገርማችሁ በጣም በአጭር ጊዜ ውስጥ ነው ኤምባሲ በገባው ወር ራሱ አይሞላም። ወር ኧረ የምን ወር 2 ሳምንት ወይ 3 ሳምንት ነው የቆየሁት ኢትዮጵያ።
በእጮኛ ቪዛ እዚህ የምትመጡ ሰዎች እንግዲህ ኢትዮጵያ ኤምባሲ ገብታችሁ ሁሉ ነገር ከተጠናቀቀ በኋላ እና እዚህ እግራችሁ ከረገጠ በኋላ ሁሉ ነገር አለቀ ማለት አይደለም። እዚህም የሚጠበቅባችሁ መደረግ ያለበት ነገር አለ። ፎርሞች የሚሞሉ አሉ፣ ገንዘብ የሚከፈሉ ነገሮች አሉ። ያ ነገር እንዳለ እንድታውቁ ፈልጋለሁኝ። እንደመጣችሁ ወዲያው ስራ ማግኘት፣ የስራ ፍቃድ ማግኘት ምናምን የለም። ጥበቃዎች አሉ፣ ስራ ማጣት አለ። እነሱን ነገሮች አስባችሁ እንድትመጡ ፈልጋለሁ። ምክንያቱም ከባድ ነው። እዚህ ሀገር ላይ ሰው ስራ ላይ ነው፣ ብዙ ሰው አናገኝም። ኢቨን ፓርትነራችንም መስራት አለበት ለመኖር። ያው ብዙ ነገር አለ፣ ቢል የሚባል ነገር አለ። ያው እየለመድኩት ያለሁት ነገር ቢሆንም እንደዚህ አይነት ነገሮች ስላሉ አይምሯችሁን በጣም ሬዲ አድርጋችሁ ነው መምጣት ያለባችሁ። ጭንቀት ውስጥ እንዳትገቡ፣ ሌላ ነገር እንዳታስቡ እና እዚህም ከመጣችሁ በኋላ ሌሎች ፕሮሰሶች አሉ። መጋባት በ90 ቀን ውስጥ ያው ፕሮሚስ ገብታችሁ ነው ኢቨን ከዛም ስትመጡ እና በ90 ቀን ውስጥ እንደምትገቡ በተቻለ ፍጥነት ተጋብታችሁ ወደ ሌሎች ስቴፖች መሄድ አለባችሁ። ያልኳችሁ ፎርሞች ከጋብቻ በኋላ ስለሆነ የሚፈጸሙት እነዛን ነገሮች ለማድረግ ቶሎ መጋባት አለባችሁ። ከኢትዮጵያ ቀጥታ ወደዚህ ከመጣችሁ ብዙም ምን ትሰራላችሁ? መጋባት አስፈላጊ ነው። ሌላ ግን አንድ የምነግራችሁ ነገር እኔንም የጠቀመኝ የኢሚግሬሽን ባለሙያ አለ። በጣም አዳዲስ መረጃዎች ሲኖሩ አዳዲስ ለውጦች በህግም በደንብም አንጻር አዳዲስ ነገሮች ሲኖሩ ህጉን በደንብ ጠንቅቆ የሚያውቅ ሰው ስለነበረ ከጀርባችን ያ ነገር ይሄ ውጤት ላይ እንድንደርስ የረዳን ይመስለኛል። ምክንያቱም እኛ በራሳችን ብናደርጋቸው ሚስ የምናደርጋቸው ነገሮች እንዲጓተቱ ሌት እንዲሆን የሚያደርጉ ነገሮችን ያው ያ ባለሙያ ሁሉን ነገር አስተካክሎ ሞልቶ ስህተት ሳይፈጠር ሰብሚት ካደረገ በቃ ምንም ጥያቄ ሳይኖርባቸው ተመልክተው ኬዛችሁን ብዙ ነገር አፕሮቭ ያደርጋሉ እና የኢሚግሬሽን ባለሙያ በእኛ ኬዝ ላይ መኖሩ በጣም ጠቅሞናል ልላችሁ ፈልጋለሁ እና አቅም ካለ ያ ቢደረግ አሪፍ ነው። ይህንን ይመስላል። በቀጣይ ቪዲዮ ኤምባሲ ስገባ የገጠሙኝን ነገሮች አካፍላችኋለሁ። በደንብ ይጠቅማችኋል። የተጠየቅኳቸውን ጥያቄዎች፣ ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ በእኔ ኤክስፒሪየንስ ያረኳቸውን ነገሮች አካፍላችኋለሁኝ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝና እኔ በራሴ መመለስ የምችለው ነገር ከሆነ ሼር አደርጋችኋለሁኝ። ባይ